የአማራ የቁርጥ ቀን ልጅ የሆነው አርበኛ ዘመነ ካሴ ክተት መጥራቱ ተነግሯል። ከአብይ አህመድ ወንበር አስጠባቂ ቡድን ጋር ከባድ ትንቅንቅ እያደረገ ያለው ፋኖ ሰሞኑን የጀመረው ከባድ ዘመቻ ታላቅ ድል አጎናጽፎታል። ከባዱ ዘመቻ ባልተቋረጠበት በዚሁ ከባድ ፍልሚያ ሌላ አስፈሪ የክተት ጥሪ ተደርጓል። አርበኛ ዘመነ ካሴ ባቀረበው በዚሁ ከባድ የክተት ዘመቻ የፋኖ ኮማንዶዎች ተሰልፈው ወጥተዋል። በጉዳዩ ዙሪያ ዝርዝር መረጃ ይዘናል። ጄኔራል ተፈራ ማሞ ደግሞ ያገዛዙ ዞች በስም እንጂ በተግባር ተዳክመዋል ሲሉ ተናግረዋል። በክልሉ የከባድ መሳሪያ ጥቃቶች ቀጥለው ለባል ወደ ቤተሰቦቻቸው በመጓዝ ላይ የነበሩ ሰዎች ጭምር ለጉዳት መዳረጋቸው ታውቋል። ሌላኛው መረጃችን ነው። የአማራ ፋኖ ብሔራዊ ንቅናቄ የወሎ ቤተ አማራ ሚኒሊክ ዕዝ ስር የሚንቀሳቀሰው የ303ኛ ሳምኖ ኮሪያ አንደኛ ክፍለ ጦር ያገዛዙን ሰራዊት አይቀጡ ቅጣት በመቅጣት ደማቅ ድል ማስመዝገቡን አስታውቋል። ከፍተኛ ያገዛዙ አመራሮች መማረካቸውንም ገልጸዋል። ይህንንም በዝርዝር ተሰሙታላችሁ። የኤርትራ የቤተ መንግስቱ ውይይት በርካቶችን እያነጋገረ ይገኛል። የቻይና አፍሪካ ቀንድ ልዩ መልእክተኛ አምባሳደር ሁ ቻንግ በአስመራ አዲያሎ ቤተ መንግስት ከፕሬዝዳንት ኢሳያስ አፈወርቅ ጋር በትናንትናው ዕለት ተመካክረዋል። ተመሳሳይ ከትናንት በስቲያ የሳውዲ ከፍተኛ ሚኒስተር ከኤርትራ ባለስልጣናት ጋር ተገናኝተዋል። ከነዚህ ሁለት ውይይቶች የተደረጉት በኢትዮጵያና ኤርትራ መሃል ያለው ትኩሳት እጅጉን ባየለበት መሆኑ ትልቅ የፖለቲካ ትርጉም ተሰጥቶታል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ዘመነ ካሴ ተጠርቷል። ከአብይ አህመድ አገዛዝ ጋር ይፋዊ ጦርነት ከጀመረ 3ኛ ዓመቱን ለመድፈን በጣት የሚቆጠር ሳምንታት የቀሩት ፋኖ በክልሉ በተለያዩ አካባቢዎች ለቀናት ያልተቋረጠ ውጊያ በማድረግ ላይ ይገኛል። የፋኖ ኃይሎች በጀመሩት ከባድ ዘመቻ ይህ ዘገባ ወደ እናንተ እስከደረሰበት ሰዓት ድረስ በርካታ የአብይ አህመድ ወንበር አስጠባቂ ቡድን አባላት ወደማይመለሱበት ሲሸኙ በርካታ ዲሽቃና በርካታ የነፍስ ወከፍ መሳሪያ መማረክ ተችሏል። ከተማረከው መሳሪያና ከተሸኙ ታጣቂ በተጨማሪ ጥቂት የማይባሉ የወንበር አስጠባቂ ቡድን አባላትን መማረካቸው የተነገረ ሲሆን የምስራቅ ዕዝ አካል የሆነውና ሌተናል ጀነራል መሐመድ ተሰማ የሚተማመንበት ብቸኛ ክፍለ ጦር የበቀል ጅራፋቸውን በሰነዘሩ የፋኖ ኮማንዶዎች ሙሉ ከባድ ኪሳራን ደርሶበታል ተብሏል። ባለበት የአመራርነት ሚና ሳቢያ በእነ ብርሃኑ ጁላ ከበድ ያለ ተደጋጋሚ ወቀሳ የሚቀርብበት ሌተናል ጀነራል መሐመድ ተሰማ አንድ ሙሉ ክፍለ ጦርን ካስጨረሰ በኋላ ሌላ ተጨማሪ ዕዝ በክልሉ ይሰማራ፣ ሰራዊታችን እየተከበበ እየተመታ ነው፣ ክረምት እየገባ መሆኑን ተከትሎ የፋኖ ውጊያ ስልት ተጠናክሯል ሲል ለአለቆቹ የድረሱልን ጥሪ አቅርቧል። ከዚህ በፊትም በብሪት ተወጣጥሮ ወደ አማራ ምድር ሰራዊት ያዘመተው ጀነራሉ ደጋ ዳሞት ላይ ታንክና ዙ 23ን ጨምሮ አገዛዙ አሉኝ የሚላቸውን መሳሪያዎች አስረክቦ እንደነበር ይታወቃል። ባህር ዳር ከተማ ተቀምጦ ደቡብ ጎንደርና ሁሉም ጎጃም ዞኖችን በኮማንድ ፖስት እየመራው ነው የሚለው ጄኔራሉ በሚኒሻና አድማ ብተናው ላይ እምነት የለንም በሚል በርካታ ታጣቂዎችን አስሯል ተብሏል። ከታሰሩት መካከል አብዛኛው ቁጥር የሚይዙት የአማራ አድማ ብተና አባላት ሲሆኑ ከመካከላቸው የተገደላለ ተብሏል። ይህ በእንዲህ እንዳለ ተጠናክሮ ከቀጠለው ዘመቻ ጎን ለጎን የአፋብን መሪ የሆነው አርበኛ ዘመነ ካሴ ፋኖ የኮማንዶ አባላት የክተት ጥሪን አቅርቧል። የክረምት ወር መቃረቡን ተከትሎ ለኛ ደጀና ያለው አርበኛው አገዛዙን ሙሉ በሙሉ ለማስወገድ የሚመጣው ወር በጥንቃቄ መጠቀም አለብን ብለዋል። አገዛዙ የቡድን መሳሪያዎችንና ድሮንን ውጊያ ላይ በዚህ በሚመጣው የክረምት ወር ፋኖ ወታደራዊ የበላይነት ይወስዳል ተብሎ እየተጠበቀ ሲሆን የአርበኛ ዘመነ ካሴ የክተት ጥሪም ይህን ታሳቢ ያደረገ ነው ተብሏል። ሁሌ ከአገዛዙ የሚገዳደሩ ኃይሎች ያሉት ፋኖ በሩን ለድርድር ዝግ አድርጓል በሚል ስሙም እየተነሳ ይገኛል። ከወራት በፊት ድርድር አስፈላጊ ከሆነም በሚል ቅድመ ሁኔታዎችን አስቀምጦ የነበረው ፋኖ አሁን ላይ ግን መንግስት እየሄደ ባለበት የማዘናጊያ ስልት አንጻር ድርድር የሚባል ነገር የለም ብለዋል። አገዛዙ በበኩሉ የፋኖ ድርድር አንቀበልም ማለታቸውን ተከትሎ በጠቅላይ ሚኒስትሩ በኩል የክልል መሪዎችና ታጣቂዎች ተነጋግረው መታረቅ አለባቸው የሚል ቁጣ ያስነሳ አቋምን ቀጥሎበታል ተብሏል። ወዲህ ደግሞ ጄኔራል ተፈራ ማሞ በርስ በርስ ጦርነቶች ሳቢያ የሀገሪቱ ኤሊት ሰራዊት በእጅጉ መጎዳቱን አንስተው እዞቹ እየበዙ ነገር ግን በስምና ቁጥራቸው ይበራከት እንጂ በመፈጸም አቅማቸው ግን እየተዳከሙ ሂደዋል ሲል አብራርተዋል። እነዚህ ሰዎች ምንም ደንታ የላቸውም፣ ወጣቶችንም እያስጨረሱት ነው የሚገኙት። በዚህ ደረጃ አምጥቶ ታዳጊ ወጣት ማስጨፍጨፍ የሚያውቀው እኮ ቀላል አይደለም፣ የሚጮለት የለም፣ ዝም ብሎ በየበረው ይረግፋል ብለዋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ሁሉ ቤተ አማራ ሚኒሊክ
ሚኒሊክ ዕዝ ስር የሚንቀሳቀሰው የ303ኛ አሳምነው ኮር 21ኛ ክፍለ ጦር ያገዛዙን ሰራዊት አይቀጡ ቅጣት በመቅጣት ደማቅ ድል ማስመዝገቡን አስታውቋል። ያገዛዙ ጦር የ21ኛ ክፍለ ጦር ወታደራዊ ይዞታዎች ለማዳከም በማለም በሶስት አቅጣጫዎች ማለትም በአገው ሰቀላ፣ በአይሁዳድና በማውሬ ኪዳነ ምሕረት በኩል ሰፊ ኃይል አሰማርቶ ጥቃት ለመሰንዘር ሞክሮ ነበር። ይሁን እንጂ የንቅናቄው ንስሮች በወሰዱት የመከላከልና የመልሶ ማጥቃት እርምጃ ያገዛዙን ኃይል እንደ ቃሪያ ሲያራግፉት መዋላቸው ተገልጿል። እንደ ምንጮች ገለጻ ያገዛዙ ጦር በደረሰበት ከፍተኛ ኪሳራ ሳቢያ እስከ ምሽት 3 ሰዓት ድረስ የሟቾቹን አስክሬን በየአቅጣጫው ሲፈልግና ሲቀብር ማምሸቱ ታውቋል። መረጃዎቻችን ሲቀጥሉ በምስራቅ ጎጃም ዞን በመድፍ ጥቃት የንጹሃን ሕይወት አለፈ። ምስራቅ ጎጃም ዞን ስናን ወረዳ ከደብረ ማርቆስ ወደ ረቡ ገበያ ሎጂስቲክ ለማንቀሳቀስ የሞከረው ያገዛዙ ሰራዊት በከፈተው የመድፍ ጥቃት አንድ ወጣት መገደሉ ተሰምቷል። የትንሳኤ በዓል ለማክበር ወደ ቤተሰቦቹ እያመራ የነበረው ወጣት አብነት አልመው በደረሰበት ጥቃት ሕይወቱ ሊያልፍ ችሏል። መነሻውን ከደብረ ማርቆስ ከተማ አድርጎ ወደ ስናን ሮቢ ገበያ ሎጂስቲክ ለማድረስ የተንቀሳቀሰው ያገዛዙ ሰራዊት በስጋት በወረወረው መድፍ ንጹሃንን ኢላማ ማድረጉ ቀጥሏል። በዚሁ ጥቃት ሕይወቱ ያለፈው ወጣት አብነት አልመው ይባላል። እድሜው 18 ሲሆን ትውልዱ በዚሁ በምስራቅ ጎጃም ስናን ወረዳ ነው። ወጣቱ በደብረ ማርቆስ ከተማ በአብነት ትምህርት ቤት በሊቃውንት አባቶች የሚሰጠውን የቅስና ትምህርት በመከታተል ላይ የነበረ ቢሆንም የትንሳኤውን በዓል ከቤተሰቦቹ ጋር ለማክበር ወደ ትውልድ ስፍራው እያመራ በነበረበት ወቅት ነው ጥቃቱ የደረሰበትም ተብሏል። በመጨረሻ የቻይና የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ሁ ቻንግቹን በአስመራ አዲያሎ ቤተመንግስት ከፕሬዝዳንት ኢሳያስ አፈወርቂ ጋር በትናንትናው ዕለት ተመካክረዋል። በተመሳሳይ ከትናንት በስቲያ የሳውዲ ከፍተኛ ሚኒስተር ከኤርትራ ባለስልጣናት ጋር ተገናኝተዋል። እነዚህ ሁለቱ ውይይቶች የተደረጉት በኢትዮጵያና ኤርትራ መሃል ያለው ትኩሳት እጅጉን ባየለበት ወቅት መሆኑን ትልቅ ፖለቲካዊ ትርጉም ተሰጥቶታል። ከኢሳያስ አፈወርቂ ጋር የተገናኙት በአፍሪካ ቀንድ የቻይና ልዩ መልእክተኛ የኤርትራና የቻይና የሁለትዮሽ ግንኙነት ለማሳደግ ሰፊ ውይይት ማድረጋቸውን ከአስመራ የወጡ መረጃዎች አረጋግጠዋል። በተጨማሪም በአፍሪካ ቀንድ ባለው የሰላምና የደህንነት ጉዳዮች ዙሪያ በጋራ ለመስራት ተስማምተዋል። ለዓመታት በማዕቀብ እየማቀቅ ያለው የሻዕቢያ አገዛዝ ባለፉት ዓመታት ከቤጂንግ ጋር ያለውን ግንኙነት እያጠናከረ መጥቷል። ይህም ቻይና በቀንዱ ፖለቲካ ውስጥ በንቃት ለመሳተፍ እየተንቀሳቀሰች መሆኑን የሚያሳይ እንደሆነ ተነግሯል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።